السلام عليكم ورحمة الله وبركاته ود تكبراتشو يا لي ቤተሰቦች ሰላም ሰላም ብያለሁ ዛሬ መጣሁት አሳሳቢና ለእናንተ ብቻ ሳይሆን ለጓደኞቻችሁ የሚጠቅም ነው ይዤ መጣሁት እሱም ቴሌግራም ነው ቴሌግራም ሀክ እየተደረገ ስለሆነ እንድትጠነቀቁ ነው የመጣሁት ውድ ቤተሰቦች መጀመሪያ ግን እንደሆነላችሁ ፕሌይ ስቶር ትገቡና ወይም ሙተጅር ብሊስቶርን ገባና ቴሌግራም ብለን እንጽፋለን ቴሌግራም አፕዴት ማድረግ ይኖርብናል እንደምታውቁት እኔ አፕዴት አድርጌዋለሁ ይህ ነው ቴሌግራም እንግዲህ ያው እንደምታውቁት እኔ በዚህ ነው የምጠቀመው አፕዴት አድርጋችሁ በኋላ እንዴት እንደሆነ እንደኔ አይነት ይሆንላችኋል አሁን የምንጠቀመው 2026 ስድስተኛው ወር 3 ነው መሰለኝ ስለዚህ በየጊዜው ስለሚለያይ አፕዴት ማድረግ ይኖርብናል ሁሉ ጊዜ ዋትስአፕም ኢሞም እንደዚሁ አፕዴት አዳዲስ ነገር ሲመጣ እንዳያመልጥ ማለት ነው እና ለምሳሌ አሁን ዩቲዩብም አዳዲስ ነገሮች ያመጣው ልክ አሁን እኔ ዩቲዩብ በሌላ ቻናል ነው የገባው በነገራችን ላይ በገብቻ አሁን እዚህ ጋር ኮሚኒቲ እዚህ ጋር መታለች አዲስ እኔ ማግኘት ተፈልጋችሁ እዚህ ጋር አድራሻ ያለ እዚህ ጋር ሞር የሚለውን በመንካት እዚህ ጋር በቴሌግራም የቸገራችሁ መጠየቅ ትችላላችሁ አሁን ምንድነው የምናደርገው ቴሌግራም እንገባለን ቴሌግራም እንደዚህ እንገባለን ከታች በኩል እንደምታዩት ሴቲንግ ከታች በኩል ሆናለች በፊት እንደምታውቁት ሴቲንግ ከላይ በኩል ነጠብጣብ ነበር የዳሽ ምልክት ነበር አሁን ግን በዚህ መልኩ መጥቷል ከታች በኩል አፕዴት የሆነ ብቻ ነው እንደዚህ የሚመጣው ካልሆነም ያው ከላይ የሶስት ዳሽ ምልክቶች አሉ እነሱን በመንካት ያው እንገባለን ማለት ነው ውድ ቤተሰቦች አሁን በጥቁር አይነት ሆኗል እንደነበረ ላድርገው ጥቁር ተፈልጋችሁ በዛው አጋጣሚ በዛው አለ ማለት ነው የመጀመሪያው ማሳያችሁ ምንድነው የምናደርገው ሀክ እንዳንሰረቅ ቴሌግራማችንን ብዙ ሚስጥሮችን የምናስቀምጥበት ስለሆነ አንደኛው ደረጃ የማናቀው ሰው ሊንክ ሲልክልን ባለመጫን ራሳችንን መከላከል እንችላለን አንደኛ ደረጃ የማሳያችሁ ስልክ ቁጥር እንዳይታይ ማድረግ ሁለተኛ ሪከቨሪ ኢሜል ወይም መልሶ ማገኛ እንዴት እንደሆነ እሱን ነው ማሳያችሁ ልክ እንደ ዩቲዩብ ማለት ነው ተጨማሪ መጠባበቂያ ወይንም ዋናው ቻናል ቢሰረቅ እንደ ስልክ ቁጥር የምንጠቀምበት እሱን ነው የማሳያችሁ ሶስተኛ ደረጃ ስልክ ቁጥራችንን እንዴት አድርገን እንደምንቀይር በዛው አጋጣሚ የማሳያችሁ ነው የሚሆነው አራተኛ እዚህ ጋር ቴሌግራም ብዙ ጊዜ ሚስጥራዊ ወይንም ፓስወርዳችን የሁሉን ሚስጥራዊ የምናስቀምጥበት ቤት አለው ቴሌግራም ለማታውቁ ልጆች ይህ ከታች በኩል እንደምታዩት ይቺ ማለት ነው እዚህ ጋር እንደምታዩት ይቺ ሰርች እዚህ ጋር ትጥፉና SAVED ብላችሁ እዚጋ ሜሴጅ የሚላለች ትጽፈታላችሁ ከላይ በኩል እቺ ነጥብ አለ ሰርች ማድረጊያው አስተዋለት እንትኑና ይመጣላችኋል እዚጋ ይፈልጋችሁትን ፓስወርድ ሚስጥራዊ ነገር የምታስቀምጡበት ልክ እንደ ደብተር ማለት ነው እና በዚህ አጋጣሚ ለማታውቁ ልጆች ስለሚጠቅማችሁ ነው እና አሁን ወደ ስራችን እንቀጥላለን ያው ከታች በኩል ሴቲንግ አለ እሱን አንድ ጊዜ የምንነካው ከታይ ታልሆነ ከላይ በኩል 3 ዳሽ ነው የሚሆነው ወይንም አፕዴት አድርጉት እንደነገርኳችሁ በመቀጠል የመጀመሪያው የሚሆነው ዝጋ የቁልፍ ምልክት አለ PRIV የምትላለችማ ያው እንግዲህ በአረበኛ ነበር ቢخطተين ነው የሚለው አረበኛ በእንግሊዘኛ ለእናንተ ብዬ ነው አሁን ስልክ አዙሬ እንደዚህ ማስተምረው ይቅርታ ታደርጉልኛላችሁ አነባበቡ ማለት ነው እሺ በዚህ መልኩ ተመጣም በኋላ ምንድነው የምናደርገው እዚጋ ቢخطተين ወይንም መልሶ ማገኛ ሪከቨሪ ኢሜል የምናደርግበት ነው የኔ ኦፍ ነው በዛው አጋጣሚ እናንተው ጋር ኦን አደርጋታለሁ ማለት ነው አንድ ጊዜ ተነካን ነው በኋላ ይቅርታ እዚጋ እንደምታዩት ተቀኝ በኩል ኦፍ ነው አሁን ተናስተካክል ስልክ ቁጥሩን ተጠቅሞ ቢሰርቀን አንድ ሰው ወይም ሀክ ቢያደርገን ይሄንን ኮድ ይጠይቀዋል ስለዚህ ለመስረቅ ያዳጋች ሆናል ማለት ነው እሺ አንድ ጊዜ ክሊክ እናደርጋለን በመቀጠል ከታይ በኩል ክሊክ እናደርጋለን ይሄን ሰማውን እዚጋ ፓስወርድ ያስገባ ያለኝ ነው የቴሌግራሙን ፓስወርድ ስለዚህ ማንኛውም ሰው ሪከቨሪ ኢሜል እንዳያደርግ የራሳችንን ፓስወርድ ያስገባ እያለን ነው እናስገባለን ውድ ቤተሰቦች
እዚህ ጋር ፓስወርድ ያስገብቼ ያው አንድ ጊዜ ታስገባ ፓስወርድ ሁለተኛ ማንረሳው ፓስወርድ ነው። ያው ሁለተኛም ያንኑ ድገም የሚል ነው የሚመጣው። አሁን ሶስተኛ ደረጃ በዚህ መልኩ መጥቷል። አሁን ይሄ እዚህ ጋር አልፈልግም ልበለው፣ ከታች በኩል ቀጥል ልበለው ማለት ነው። እዚህ ጋር ኢሜላችን ነው የምናስገባው። ለምሳሌ የዩቲዩብ ሌላ መልሶ ማገኛ ወይንም የዩቲዩባቸውን ኢሜል ሊሆን ይችላል፣ ወይም ደግሞ የምትፈልጉትን ኢሜል ማንረሳውን ኢሜል እዚህ ጋር እናስገባለን። በዚህ መልኩ አስገብቻለሁ። ኔክስት ይችን ወይንም የቀስት ምልክቷን ከታች በኩል ወይም ተጎን በኩል ያለችውን አንድ ጊዜ ክሊክ እናደርጋለን። አሁን ሜሴጅ የሚመጣው በጂሜል ስለሆነ ጂሜል እንገባለን። እየዞረ ነው፣ ትንሽ እንጠብቀዋለን። እንደምታዩት ኮድ አስገባ እያለን ነው። እሺ ኮድ ሰጥቶኛል። ኮዱን አስገባው። እንደምታዩት በዚህ መልኩ መጥቷል። አሁንም ከታች በኩል ሰማያዊዋን አንድ ጊዜ ክሊክ እናደርግና በዚህ መልኩ መተናል። ውድ ቤተሰቦች እንግዲህ በዚህ መልኩ አምጥቶናል። እዚህ ጋር ፓስወርድ ለመቀየር እኔ መጀመሪያው፣ ሁለተኛው ለመደለት፣ ሶስተኛ ኢሜል ሪከቨር ኢሜል አሁን ያስገባነው ኢሜል ማንፈልገው ሆኖ ወይንም ለመቀየር ተፈለግን የታችኛው በመንካት መቀየር እንችላለን። እስቲ ወደ ኋላ እንመለስ። እንደምታዩት ኦን ሆኗል ማለት ነው። ውድ ቤተሰቦች ፓስወርዳችሁ እንዳትረሱት። ያው በደንብ እንደ ዩቲዩብ ያው መልሰን መያዝ ይኖርብናል። ተፈለግንም ያው እዚህ ገብተን መቀየር ስለምንችል ወደ ሁለተኛው እንሄዳለን። የትም ታንሄድ እዙ ጋር ወደታች ሳብ እናረጋውና እዚህ ጋር ነምበር የሚል አለ። እዚህ አንድ ጊዜ ክሊክ በማድረግ ስልክ ቁጥራችን እንዳይታይ እታችኛው ላይ እናበራዋለን ማለት ነው። እዚህ ጋር እኔ እንደምታዩት ኖበዲ የሚለው ላይ ነው። ማንም ሰው አያየውም ስልክ ቁጥሬን። ወደ ሶስተኛው ተመሄዳችን በፊት እዚህ ጋር ተሰርቀን እስከሆነ በምንድን እናቀዋለን? የትም ሳንሄድ እዚሁ እንደምታዩት አንድ ጊዜ ክሊክ በማድረግ ይሄ ኮምፒውተር የሚመስለው እንደምታዩት የኔ 3 ሰው አለ እያለኝ ነው። በ3 ስልክ ቴሌግራም ስለከፈትኩኝ በዚህ መልኩ ነው። የእነዚህን ሁለቱን ለማውጣት በአንድ ጊዜ ተፈለኩችን አንድ ጊዜ ቀዩን ነካ በማድረግ ቴንሳውን እናጠፋዋለን ማለት ነው። አንዳንዱን ከሆነ ደግሞ እዚህ ጋር አንድ ጊዜ ነካ በማድረግ ብቻውን ይሄን ቀዩን ነካ በማድረግ ማውጣት እንችላለን። እሺ ወደ ሶስተኛው እንሄዳለን። ይሄ አራተኛ ነው እንዴ? ሶስተኛ ነው ይሄ። እሺ ወደ ኋላ እንመለሳለን። አሁንም ወደ ኋላ እንመለስና ከታች ሴቲንግ ያው አንድ ጊዜ ነክተናል። እዚህ ጋር አካውንት የሚለውን ክሊክ እናደርጋለን። ክሊክ ታደረግን በኋላ ስልክ ቅየራ ነው። አሁን ብዙ እህቶች ወንድሞች ስልካቸው ሀክ ተደረገ ወይም ተተሰረቀ ወይም ተጠፋ ወይንም ስልኩ ተተበላሸ አስቸጋሪ ስለሚሆን ብዙ ኢንፎርሜሽን ብዙ የምንፈልገው ነገሮች ስለሚጠፋብን አገር ተመግባታችን ወይም ደግሞ ስልክ ቁጥር የሚቋረጥ ከሆነ በስማችን ካልሆነ ስለዚህ ከወዲሁ መቀየር ይኖርብናል በምንፈልገው ስልክ ቁጥር። እሺ እዚህ ውጭ ሀገር ሆነን በኢትዮጵያ በቤተሰብ ማድረግ እንችላለን። ሁሉ ነገር ኢንፎርሜሽን አይቀየርም። ለሌሎችም አፕዴት ይሆናል ማለት ነው። እዚህ ጋር አፕዴት ስናደርገው ሌሎችም ጋር ምንም ሳይቀየር ብሎክ ያደረግናቸው ወይንም ያደረጉን ወይንም ሜሴጅ ያስቀመጥነው ሚስጥራዊ ነገሮች ሁሉ እንደነበረ ይሆናል። አንድ ጊዜ ስልክ ቁጥሩን ክሊክ እናደርገዋለን። በዚህ መልኩ ይመጣል። ይሄ ከታች በኩል ቼንጅ የሚለውን አንድ ጊዜ ክሊክ እናደርጋለን። እርግጠኛ ነህ የሚል ይመጣል። እዚህ ጋር አንድ ጊዜ ክሊክ እናደርጋለን። በዚህ መልኩ ተመጣ በኋላ እዚህ ጋር የእኔ ሳኡዲ የሚል ነው የመጣው። እዚህ ሁለተኛ አንድ ጊዜ እንነካና ኢትዮጵያ ወይንም የምንፈልገውን ሀገር ተመረጥን በኋላ እዚህ ጋር ስልክ ቁጥር እናስገባለን። ከታች በኩል ያው ከሰማያዊ ነገር የቀስት ምልክት አለ። እሷን ነካ ማድረግ ሜሴጅ በሜሴጅ ይመጣልና 6 ቁጥሮች በዛ መልኩ ያንን ታስገባን ኔክስት እንላለን። አለቀ። በዚህ መልኩ መጠቀም እንችላለን። ተወደዳችሁት ላይክ ሼር አድርጉት ሌሎችም እንዲጠቅም። ማሳሰቢያ ብዙ ልጆች ሊንክ ሲላክላቸው ሊንኩን ነካ በማድረግ ብዙ ስህተት እንዳይሰራ መጠንቀቅ ይኖርባችኋል። ማንኛውም ሰው የማትፈልጉት ሰው ዝም ብሎ ሊንክ ሲልክላችሁ ነካ ተማድረግ መቆጠብ ይኖርባችኋል። እኔ ጋር በነገራችን ላይ ወደ 30 ምናምን ሰው ሙከራ አድርጎብኛል። ሊንክ እየላኩ ማላቃቸው ሰዎች ያው ሀክ ለማድረግ እኔ ያው ብዙ ልጆች ስለሚመጡ እኔ መስለው ለማጭበርበር ብዙ ሙከራ ያደርጋሉ። ነገር ግን እኛ ብዙ ልምድ ስላለን ንክች ምንል አይደለንም። ተወከልት አላህ እያልን እንቀጥላለን። የዛሬን በዚህ እንጨርሳለን። ወሰላሙ አለይኩም።